ውድ ወንድሞችና እህቶች በእግዚአብሔር ስም ሰላም ለሁላችን። ዛሬም ይህን ቀን ለመጀመር እግዚአብሔር ያዘጋጀልን ጊዜ ነው። እንደ አንድ ቤተሰብ እጅ በእጅ ተያይዘን ወደ እርሱ እንጸልይ። አባታችን ሆይ፣ አንተ የምሕረት አባት፣ የፍቅር አባት፣ ዛሬም በዚህ ጊዜ ፊትህን ወደ እኛ አዙር። ለዚህ ቀን ለእያንዳንዳችን ያዘጋጀህን በረከት እናመሰግናለን። አሜን። እግዚአብሔር ሆይ፣ አንተ ታላላቅ ነህ። አንተ ድንቅ ነህ። አንተ ቅዱስ ነህ። ለዚህ ቀን ለዚህ ጊዜ እናመሰግናለን። ለዕረፍታችን፣ ለእንቅልፋችን፣ ለእስትንፋሳችን እናመሰግናለን። ክብር ሁሉ ላንተ ይሁን። ሁላችንም እናመሰግናለን። አባታችን ሆይ፣ አሁን ደግሞ ኃጢአታችንን ይቅር በለን። አባታችን ሆይ፣ ዛሬ በፊትህ እንቆማለን። በቃልህ ተመልክተን እንደ እኛ ያለ ኃጢአተኛ የለም ብለን አንመስክርም። በአስተሳሰባችን፣ በቃላታችን፣ በተግባራችን ብዙ ጊዜ ከፍቃድህ ውጭ ተንቀሳቅሰናል። ለዚህ ሁሉ ኃጢአት ይቅርታ እንለምናለን። የተናደድንባቸውን፣ የተናደዱብንን፣ የጎዳናቸውን ይቅር እንድንል እርዳን። በስምህ የተጠመድነውን ልባችንን ንጹሕ አድርግልን። እኛን ይቅር በልን አባታችን ሆይ፣ በኢየሱስ ስም እንለምናለን። አሜን። ሁላችንም ይቅር እንዲለን እንጠይቃለን። አባታችን ሆይ፣ እኛ የምናመሰግንህ ብዙ ነገሮች አሉን። ለዚህ ቀን ለዚህ ጊዜ ስላደረስንን፣ ለእያንዳንዳችን ልጆችህ ስላስቀመጥኸን፣ ለቤተሰቦቻችን፣ ለወላጆቻችን፣ ለልጆቻችን ሕይወት ስላቆየህን፣ ለጤናችን፣ ለሰላማችን፣ ለደስታችን እናመሰግናለን። ዛሬ የተነሳህን ሁሉ ሰው በደስታ እንዲነስ፣ የታመሙትን ሁሉ ፈውስላቸው፣ የተጨነቁትን ሁሉ ሰላም ስጣቸው፣ የተራቡትን ሁሉ አቅርባቸው፣ የተገለሉትን ሁሉ አስታውሳቸው። አባታችን ሆይ፣ እኛ የምናውቀው በረከትህ ነው። ስለዚህ ሁሉ እናመሰግናለን። አሜን። አባታችን ሆይ፣ ዛሬ በፊትህ እንቆማለን። በቃልህ ተመልክተን እንደ እኛ ያለ ኃጢአተኛ የለም ብለን አንመስክርም። በአስተሳሰባችን ብዙ ጊዜ ከፈቃድህ ውጭ አሰብን። በቃላታችን ብዙ ጊዜ የማይገባ ተናገርን። በተግባራችን ብዙ ጊዜ የማይገባ ሠራን። የተናደድንባቸውን ልባችን አሳዘን። የተናደዱብንን ልባችን አሳዘን። የጎዳናቸውን ልባችን አሳዘን። የተናደድንባቸውን ልባችን አሳዘን። የተናደድንባቸውን ልባችን አሳዘን። የተናደዱብንን ልባችን አሳዘን። የጎዳናቸውን ልባችን አሳዘን። የተናደድንባቸውን ልባችን አሳዘን። ለዚህ ሁሉ ኃጢአት ይቅርታ እንለምናለን። የተሳሳትን ሁሉ ይቅር በልን። የተሳሳትን ሁሉ ንጹሕ አድርግልን። የተሳሳትን ሁሉ አዲስ ልብ ስጠን። አባታችን ሆይ፣ በኢየሱስ ስም ይቅር በለን። በደም ክትጠበን ንጹሕ እንድንሆን እርዳን። በደም ክትጠበን ንጹሕ እንድንሆን እርዳን። በደም ክትጠበን ንጹሕ እንድንሆን እርዳን። አሜን። አባታችን ሆይ፣ ዛሬ ለዚህ ቀን፣ ለዚህ ጊዜ፣ ለዚህ ሌሊት እናመሰግናለን። ለእያንዳንዳችን ልጆችህ ስላስቀመጥኸን፣ ለቤተሰቦቻችን ሕይወት ስላቆየህልን፣ ለጤናችን፣ ለሰላማችን፣ ለደስታችን እናመሰግናለን። ዛሬ የተነሳህን ሁሉ ሰው በደስታ እንዲነስ፣ የታመሙትን ሁሉ ፈውስላቸው፣ የተጨነቁትን ሁሉ ሰላም ስጣቸው፣ የተራቡትን ሁሉ አቅርባቸው፣ የተገለሉትን ሁሉ አስታውሳቸው። አባታችን ሆይ፣ በኢየሱስ ስም ይቅርታ እንለምናለን። በደሙ ታጥበን ንጹሕ እንድንሆን እርዳን። በደሙ ታጥበን ንጹሕ እንድንሆን እርዳን። በደሙ ታጥበን ንጹሕ እንድንሆን እርዳን። አሜን።